ምንም አይነት ምልክት ሳያሳይ በሰውነታችን ውስጥ ተደብቆ የሚቆይና በድንገት ለልብ ድካም ወይም ለስትሮክ የሚያጋልጥ ዝምተኛ ገዳይ በደማችን ውስጥ እንዳለ እንዴት ማወቅ እንችላለን? ብዙዎቻችን ጉዳት ወይም ምልክት እስኪያሳይ ድረስ ጤነኛ ነን ብለን እናስባለን። ነገር ግን የደም ቧንቧዎቻችንን በስብ እየዘጋ የደም ዝውውር ስርዓትን እያወከ ለልብ ድካም እንዲሁም ለስትሮክና ለተለያዩ በሽታዎች መጋለጥ ምክንያት የሆነውን አስከፊ በሽታን እነግራችኋለሁ። እንዲሁም እቤት ሆነን ይህን አደገኛ በሽታ በቀላሉ ወደኛ እንዳይደርስ የምናደርግበትን ዘዴ አሳውቃችኋለሁ። እናንተ የሚጠበቀው ቪዲዮን እስከ መጨረሻው መከታተል ብቻ ሲሆን በመጀመሪያ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ከተመቻችሁ ላይክ በማድረግ በቀጥታ ወደ ቪዲዮ እንሂድ። ይህ አስከፊ በሽታ ኮሌስትሮል ይባላል። በራሱ በሽታ ሳይሆን በደማችን ውስጥ የሚገኝ ሰውነታችን ሴሎችን ለመገንባትና የተለያዩ ሆርሞኖችን ለማምረት የሚጠቀምበት ስብ መሰል ቅባት ሲሆን በደማችን ውስጥ ያለው የኮሌስትሮል መጠን ከተገቢው በላይ ሲጨምር ለተለያዩ የጤና እክሎች በተለይም ለልብና ለደም ቧንቧ በሽታዎች ስለሚያጋልጥ እንደ ጤና ችግር ይታያል። አንደኛው የኮሌስትሮል አይነቶችን ስንመለከት ኮሌስትሮል በደማችን ውስጥ ለመዘዋወር ሊፖፕሮቲን ከሚባሉ ፕሮቲኖች ጋር መጣመር አለበት። በዋናነት ሁለት አይነት ኮሌስትሮል አይነቶች ሲኖሩ አንደኛው ኤልዲኤል ወይም ሎው ዴንሲቲ ሊፖፕሮቲንስ ይባላል። ይህ መጥፎ ኮሌስትሮል በመባል የሚታወቅ ሲሆን መጠኑ ሲበዛ በደም ቧንቧዎች ግድግዳ ላይ በመከማቸት የደም ፍሰትን በማጥበብ የልብ ህመም እና ለጭንቅላት ደም መፍሰስ አደጋ ተጋላጭነትን ይጨምራል። ሁለተኛው የኮሌስትሮል አይነት ኤችዲኤል ሲባል ይህም ሃይ ዴንሲቲ ሊፖፕሮቲን ይባላል። ይህ በመሰረቱ ጥሩ ኮሌስትሮል በመባል የሚታወቅ ሲሆን በደም ቧንቧ ውስጥ ያሉ ትርፍ ኮሌስትሮሎችን በማስወገድ ወደ ጉበት እንዲመለሱና ከሰውነታችን እንዲወገዱም ያደርጋል። በሶስተኛ ደረጃ ትሪግላይሰራይድ የሚባል ሲሆን ይህ ሌላኛው በደም ውስጥ የሚገኝ የቅባት አይነት ሲሆን ከምንመገበው ምግብ ከምናገኘው ትርፍ ካሎሪ የሚፈጠር ሲሆን ከከፍተኛ ኤልዲኤል ጋር ሲደመር የልብ ህመም ተጋላጭነትን ያባብሳል። የኮሌስትሮል መጠን መጨመር ምክንያቶች ምን ናቸው እንመለከታለን። በደማችን ውስጥ የመጥፎ ኮሌስትሮል መጠን እንዲጨምር የሚያደርጉ ዋና ዋና ምልክቶች ከነዚህ መካከል ያልተመጣጠነ የአመጋገብ ዘይቤ ሲሆን በፋብሪካ የተቀነባበሩ ምግቦች፣ የእንስሳት ተዋጽኦ ቅባቶች፣ ቅቤ፣ ስጋ፣ አይብ እና ትራንስፋት የበዙባቸው የምግብ አይነቶችን ማዘውተር ሲሆን ሌላኛው የአካል ብቃት እንቅስቃሴ አለማድረግ በተቀመጡበት መዋል ጥሩን ኮሌስትሮል ወይም ኤችዲኤል እንዲቀንስ ያደርጋል። መጥፎን ኮሌስትሮል ወይም ኤልዲኤልን እንዲጨምር ያደርጋል። ከዚህ በተጨማሪ ውፍረት ወይም ከልክ ያለፈ የሰውነት ክብደት ወይም የቦርጭ መኖር ሲሆን ሌላኛውና አደገኛው ሲጋራ ማጨስና አልኮልን ማዘውተር ይሆናል። ሲጋራ የደም ቧንቧዎችን ግድግዳ በመጉዳት ስብ በቀላሉ እንዲከማች ያደርጋል። ጥሩን ኮሌስትሮልም እንዲቀንስ ያደርገዋል። ሌላኛው አጋላጭ ሁኔታ የዘር ውርስ ሲሆን ይህም ጄኔቲክስ ይባላል። አንዳንድ ሰዎች በቤተሰብ በሚተላለፍ ሁኔታ ፋሚሊያል ሃይፐርኮሌስትሮሌሚያ በመባል በከፍተኛ የኮሌስትሮል መጠን ይጠቃሉ። ሌሎች የጤና እክሎች እንደ ስኳር በሽታ፣ የኩላሊት ህመም እና የታይሮይድ እጢ ስራ መቀነስ ወይም ሃይፖታይሮይዲዝም አጋላጭ ሁኔታዎች ናቸው። የኮሌስትሮል መብዛት ምልክቶችና ሊያስከትሏቸው የሚችሏቸው አደጋዎች ከፍተኛ ኮሌስትሮል ዝምተኛው ገዳይ በመባል ይታወቃል። ምክንያቱም በደማችን ውስጥ በከፍተኛ ሁኔታ ቢጨምርም እንኳን ምንም አይነት ግልጽ ምክንያት ላያሳይ ይችላል። ምልክት ማሳየት የሚጀምረው የደም ቧንቧዎችን ዘግቶ ከባድ የጤና ችግር ሲፈጥር ብቻ ሲሆን ሊያስከትላቸው የሚችሏቸው ዋና ዋና አደጋዎች አንደኛው የልብ ድካም ወይም ሀርት አታክ። ወደ ልብ የሚወስደው የደም ቧንቧ በኮሌስትሮል ሲዘጋ የልብ ድካም እንዲፈጠር ያደርጋል። ሌላኛው
ለስትሮክ መከሰት ሲሆን ወደ አንጎል የሚወስደውን የደም ቧንቧ እንዲዘጋ ወይም እንዲጠብ በማድረግ ስትሮክ እንዲከሰት ምክንያት ይሆናል። ሌላኛው የእግር ደም ቧንቧ መጥበብ ወይም ፔሪፌራል አርተሪ ዲዚዝ ሲሆን የሚራመዱበት ጊዜ ከባድ የጡንቻ ህመም መፈጠር ይኖራል። የኮሌስትሮል ምርመራና መከላከያ መንገዶች ውስጥ ምንድን ናቸው? ኮሌስትሮል መኖሩን ማወቅ የሚቻለው በደም ምርመራ ወይም ሊፒድ ፕሮፋይል ቴስት ብቻ ሲሆን በደማችን ውስጥ ያለው የኮሌስትሮል መጠን ከፍ ማለት ለልብና ለደም ቧንቧ ጤና መታወክ ዋነኛ መንስኤ ሊሆንም ይችላል። ይሁን እንጂ የአኗኗር ዘይቤንና የአመጋገብ ሂደትን ማስተካከል የኮሌስትሮል መጠንን በአግባቡ መከላከልና መቆጣጠር ይቻላል። ዋነኛዎቹና ውጤታማ የሆኑት ዘዴዎች እንደሚከተሉት እነግራችኋለሁ። አንደኛው የአመጋገብ ሁኔታን ማስተካከል ሲሆን ጤናማ ያልሆኑ ቅባቶችን መቀነስ፣ ከከብት ስጋ፣ በቅቤ፣ በወተት ተዋጽኦዎችና በሱቅ ኬኮች ውስጥ የሚገኘውን የፋብሪካ ወይም ሳቹሬትድ እና ትራንስ ቅባቶችን መቀነስ ይኖርብናል። ከዚህ በተጓዳኝ ጤናማ ቅባቶችን መጠቀም በወይራ ዘይት፣ በአቮካዶ እና በተለያዩ ለውዞች ለምሳሌ ወልነት ውስጥ የሚገኙ ጠቃሚ ቅባቶችን መጠቀም ይኖርብናል። እንደ ፋይበር የበዛባቸው ምግቦችን ማዘውተር፣ ይህም ኮሌስትሮልን ለመከላከል ዋነኛ ሚናን ይጫወታል። የሚሟሟ ፋይበር ወይም ሶሉብል ፋይበር የኮሌስትሮል መጠንን ወደ ደም ከመግባት ይከላከላል። እንደ አጃ፣ ባቄላ፣ አተር፣ ምስር፣ አትክልትና ፍራፍሬዎች እንደ ፖም ያሉ ለዚህ ጠቃሚ ናቸው። ሌላኛው የአሳ ምግቦችን መመገብ፣ ኦሜጋ 3 ያላቸው አሳዎች እንደ ሳልመን እና ማካሬል በሳምንት 2 ጊዜ መመገብ መጥፎ ኮሌስትሮሎችን ለመቀነስ ያግዛል። ከዚህ በተጨማሪ መደበኛ የአካል ብቃት እንቅስቃሴን ማድረግ፣ በሳምንት ቢያንስ ለ5 ቀናት በቀን ለ30 ደቂቃ ያህል መጠነኛ የአካል ብቃት እንቅስቃሴን ለምሳሌ ያክል ፈጣን እርምጃ ሊሆን ይችላል፣ ዋና መዋኘት ወይም ብስክሌት መንዳት ያሉ ስፖርቶችን መስራት ይኖርብናል። የአካል ብቃት እንቅስቃሴ ጥሩ የተባለውን የኮሌስትሮል ወይም ኤችዲኤል ከፍ እንዲል ሲያደርግ በመጠኑ መጥፎ የተባለውን ኮሌስትሮል ወይም ኤልዲኤልን እንዲቀንስ ያደርጋል። ጥቂት ኪሎግራሞችን እንኳን መቀነስ ከሰውነታችን ክብደት 5 እስከ 10% የሚሆነውን የኮሌስትሮል መጠን በከፍተኛ ሁኔታ ለማስተካከል ይረዳል። ጣፋጭ መጠጦች፣ የስኳር ይዘት ያላቸው ምግቦች እና ፈጣን ምግቦች ወይም ፋስት ፉድስ በማስወገድ ክብደትን ማስተካከል ይኖርብናል። ሌላኛውና አደገኛው ሲጋራንና አልኮልን ማቆም ሲሆን ሲጋራ ማጨስን ማቆም ጥሩ የተባለውን ኮሌስትሮል ወይም ኤችዲኤል ወዲያው እንዲሻሻል ያደርጋል። የልብ ትርታንና የደም ግፊትንም ያስተካክላል። የአልኮል መጠጥን ማብዛት ለከፍተኛ ኮሌስትሮል እና ለደም ግፊት መጥፎ በመሆኑ ሙሉ በሙሉ መተው ወይም በከፍተኛ ሁኔታ መቀነስ ይኖርብናል። ቪዲዮን ከወደዳችሁት ላይክ፣ እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ከልብ እናመሰግናለን። በጤና ቆዩልን።